ሶስተኛው ደግሞ የሹመት አገልግሎት ነው። የሹመት አገልግሎት ምንድነው ካላችሁ ተሹሞ ማለት ይሄም በሁለት ወገን ነው። ሹመቱ አንደኛ በምዕመናን ተመርጦ ኃላፊነት ወስዶ በሰንበት ትምህርት ቤት በሰበካ ጉባኤ በመሰለው ሁሉ ግን ክህነት መቀበል ሳያስፈልግ በቤተክርስቲያን ውስጥ የሚሰጡ አገልግሎት አሉ። እነዚያ ኃላፊነት ነው። ተሹመን ነው ማለት ሹመት ኃላፊነት ተሰጥቶን ነው። ይሄ መለኮታዊ ሹመት አይደለም፣ እንደ ሲመተ ክህነት አይደለም ለማለት ነው። ግን ኃላፊነት ሳንወስድ የማንሰራቸው ስራዎች አሉ። በኃላፊነት በመመረጥ ቦታ በመያዝ የምንሰጠው አገልግሎት አለ። ይሄ የሹመት አገልግሎት ይባላል። ሌላው ደግሞ በሹመት አገልግሎት ውስጥ ግን ዋነኛው ደግሞ በቤተ ክርስቲያን ክህነት ተቀብሎ ተመልከቱ፣ በሊቃነ ጳጳሳት ተሰይሞ ተሹሞ በአንብሮተ እድ በቀባሜሮን ከብሮ የሚሰጡት ደግሞ አገልግሎት አለ ማለት ነው። የክህነት አገልግሎት ነው፣ የቤተ መቅደስ አገልግሎት ነው። ስለዚህ እንደዚህ በኃላፊነት ከገቡ በኋላ በየትኛውም ይሁን ማንኛውም ሰው ተጠያቂነት አለበት። የሚሰራው ስራ እንደውም እንደ ትሩፋት አይደለም ይቆጠረው፣ ኃላፊነት አለበት። ቢያጎድል ተመልከቱ፣ በቸልታ ቢያልፍ ተጠያቂ ነው ማለት ነው። በዚህ መንፈስ ነው ቆራጥ ሆኖ ማገልገል የሚያስፈልገው። ይሄ ሲሆን መሸሻ አይገባም፣ መቅረብ ያስፈልጋል፣ ማገልገል ያስፈልጋል። ተመልከቱ፣ ግን ደግሞ ተጠያቂነት ያለበት ስራ ስለሆነ የእግዚአብሔርን ስራ በቸልታ መስራት ደግሞ አይገባም። ነብዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 42 ላይ ቁጥር 10 ላይ የእግዚአብሔርን ስራ በቸልታ የሚሰራ እርጉም ይሁን ይላል። ከባድ ቃል ነው በጣም። መንፈሳዊ ስራ በቸልታ አይሰራም። ከልብ የኔ ብሎ የወሰዱትን ስራና ኃላፊነት መወጣት ያስፈልጋል ማለት ነው።